ሰላም የተከበራችሁ ተመልካቾቻችን በእያላችሁበት ተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ ያጠናቀንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝን። በወቅታዊ ጉዳይ የአማራ ፋኖ አደረጃጀቶች የተሰጠ የጋራ መግለጫ። በህልውና ትግላችን አላጋጮች የአማራነት ርስታችንን የማንሸጥ በጽኑ አለት ላይ የታነጽን የአባቶቻችን ልጆች ነን። አማራን እዳ በደል ሆኖ ላለፉት 50 ዓመታት ማንነት ተኮር የመንግስት መር የዘር ማጥፋት አደጋ የተደቀነበት የአማራ ህዝብ የታሪክ፣ የባህል፣ የሃይማኖት፣ የክብረ ስብዕና ህልውናው የመጥፋት አደጋ ተጋርጦበት ከርሟል። በጸረ አማራ ኃይሎች የተናበበ ዘመን ተሻጋሪ አማራን የማጥፋት ጉዞ ከወለጋ እስከ መተከል፣ ከአርባ ጉጉ እስከ በደኖ፣ ከሲዳማ እስከ ሶማሌ፣ ከጭና እስከ ማይካድራ በማንነቱ አማራ የሆኑ ሁሉ ሰበብ እየተፈለገ በጅምላ ተጨፍጭፎ በጅምላ ተቀብሯል። ቤቱ ሀብት ንብረቱ ተዘርፏል። በእሳት ተቃጥሎ ለልመና ተዳርጓል። የመሬት ይዞታውን ተነጥቆና ተፈናቅሎ በመጠለያ ካምፖች የሰቆቃ ህይወትን እየገፋ ይገኛል። ከምንም በላይ ከጽመ ርዕስቱ ተፈናቅሎ በየዘመኑ ለበቀሉ ተለዋዋጭ አማራ ጠላ ኃይሎች መጫወቻ መሳለቂያና መሳቂያ ሆኖ አበጅቷል። የአማራ ህዝብን መከራ ለታሪክ ከመተው ባሻገር በዚያ አጭር መግለጫ ማዋሳት ውቅያኖስን በማንኪያ እንደመጨለፍ ያለ ጉዳይ ነው። የአማራ ህዝብ ጸረ አማራ ኃይሎች ቀየው ድረስ ዘልቀው ሰዋዊ፣ ባህላዊ፣ ታሪካዊ፣ ሃይማኖታዊ ህልውናው ለአንዴና ለመጨረሻ ጊዜ ከምድረ ገጽ ለማጥፋት የአገሪቱ ብሔራዊ ጦር አዝምቶ በብልጽግና የፓርላማ ሸንጎ ወስኖ ሁሉን አቀፍ የጥፋት ዘመቻ ታውጆበትና ተገዶ የገባበት የህልውና ትግል ውስጥ መሆኑ ይታወቃል። የህልውና ትግላችን ብቸኛ የመዳኛ መንገዳችን አድርገን ሰራዊት በማሰልጠን በማደራጀት ጠንካራና ተናባቢ ወታደራዊና ፖለቲካዊ ቆመናን ይዘን እንገኛለን። በህልውና ትግላችን ጠንካራ አደረጃጀት ስነ ልቦናዊ፣ አካላዊ፣ ሰብአዊና ቁሳዊ ኪሳራ ውስጥ የሚገኘው የስርዓቱ ጦርና የፖለቲካ ኃይል በአርአያውና በአምሳሉ በፈጠራቸው የክልሉ ብልጽግና ልዩ ልዩ የሚዲያ ሰራዊት በትግሉ ሜዳም ጭምር ሳይቀር አስርጎ ያስገባቸው አደረጃጀቶች የሚያነሱ የሚጥሏቸው የማደናገሪያ ሀሳቦች ከህልውና ትግላችን ዓላማና ግብ ለደቂቃም ፈቀቅ የማንልባቸው ጉዳዮች መሆናቸውን አስረግጠን መግለጽ እንፈልጋለን። በእነዚህ የማደናገሪያ ሀሳቦች ዙሪያ የአማራ ፋኖ አደረጃጀቶች የሚከተሉትን ጽኑ አቋሞችን እንዳላቸው መግለጽ እንወዳለን። አንደኛ፣ የአማራ ህዝብ አጽመ ርዕስቶቹን በተመለከተ ህልውና ትግልን ለድርድር የሚያቀርባቸው ጉዳዮች መሆናቸውንም በተለያየ ጊዜያቶች በሰጠናቸው የሚዲያ ማብራሪያዎች ገልጸናል። ትላንት በመላው አማራ ወልቃይት ብረሳሽ ቀኝ ትርሳሽ እየተባለ በየአደባባዩ ጉሮሮ እስኪሰነጠቅ የጮኸው ግንባሩን ለጥይት የሰጠውን የመላውን የአማራ ህዝብ ጩኸትን አሳንሶ ሞቱን አራክሶ አኮስሶና አኮስምኖ የወልቃይትን ጉዳይ የጎንደር፣ የራያን ጉዳይ የወሎ፣ የደራን ጉዳይ የሸዋ እንዲሁም የመተከልን ጉዳይ የጎጃም አድርጎ እየነጣጠሉ አናሳና ነጠጣይ ትርክት መፍጠር በአዴናዊነት ካልሆነ ከቶ ምን ሊባል ይችላል? ትላንት አብይ አህመድ ጎምቱ የብአዴን ሰዎችን ይዞ በህቡ ሲሰራባቸው ከቆዩት አንኳር ጉዳዮች መካከል የአማራን በአማራነቱ እንዳይቆም የሚያደርጉ የጸረ አማራ ኃይሎች ድርጅታዊ ፕሮጀክቶች መካከል አንዱና ትልቁ ጉዳይ አማራን በየመንደሩ በክልል የመቀንበብ መንደር ተኮር ፕሮጀክት ትልቁን ስፍራ ይዟል። እንዲህ ያለውን የአማራን ህልውና አጥፊ ፕሮጀክት የህልውና ትግላችን ባይቀድመው ኖሮ ጉዳዩ ከባድ ነበር። ዳሩ ግን የአማራ ፋኖ በልኩና በወጉ ተገንዝቦ ፖለቲካዊ የሴራ ድሮኖችን በጣጥሶ የመጥፊያ ፕሮጀክቱን ቀደን የህዝባችን የሞት ደብዳቤ ወደ ህይወት የለወጥን ሰናይ መንገድ ላይ እንገናኛለን። ስለሆነም ስርዓታዊና መንግስታዊ በሆነ መንገድ የተነጠቅናቸውን አጽመ ርስቶቻችን የትግላችን የጋራ ጉዳዮች ከመሆናቸውን ባሻገር የክልልነት ዲስኩርና ጫጫታዎችም የአማራን የመከፋፈል በአዴናዊ እኩይ የአማራ ህዝብ መጥፊያ መንገድ መሆኑን መግለጽ እንወዳለን። ሁለተኛ፣ የአማራ ህዝብ አንገቱ አንድ ነው። ማንነቱም አማራነት። የተገደልነው የምንገደለው፣ የተፈናቀልነው የምንፈናቀለው፣ በጅምላ የተቀበርነው የምንቀበረው፣ በጅምላ የታሰርነው የምንታሰረው በሙሉ በአማራነታችን እንጂ ሌላ ማንነት ኖሮ እንዳልሆነ የአደባባይ ሀቅ ነው። ከአማራነት ዝቅ የሚያደርግ ማንነት የሚሰጡ በቀይና በመንደር የሚቧደኑና የሚያቧድኑ ተረፈ ብአዴኖች ካልሆኑ ከቶ ማንም ሊሆን እንደማይችል እናምናለን።
ይሁን እንጂ ከዚህ መሰል አማራዊ አንድነትና ከህልውና ትግላችን በተቃራኒ የቆሙ ኃይሎችን የተለያዩ ፋኖ አደረጃጀቶች በአማራ ህዝብ ህልውና ግንባር ቀደም ጠላት የሆነውን የብልጽግና ወራሪና ጨፍጫፊ ሰራዊት ጋርዮሻዊ ዘመቻ አንድነትን በመደገፍና በመቀላቀል ፋንታ በተቃራኒው በዘመቻ አንድነት ከፍተኛ ድልን እየተቀዳጀ በሚገኙ የፋኖ ወንድሞቻችን ላይ በጎንደር፣ በሸዋ፣ በወሎና በጎጃም የጎንዮሽ ትንኮሳ በፍህድ ስም በሚንቀሳቀሱ ቡድኖች ተከፍቶብን ይገኛል። ከምንም በላይ የአፈህድና የፈሃፍዴን ቡድኖችን በዘመቻ አንድነት አስደናቂ ጀብዱ እየፈጸመ በሚገኙ የአማራ ፋኖ አንድነት በጎንደር ደቡባዊና ማዕከላዊ ጎንደር ቀጠናዎች በሚገኙ ወንድሞቻችን ላይ ወደ ቀጠናዎች በመግባት ትንኮሳዎችን በማድረግ ከጠላት የማይተናነስ ድርጊት ላይ ተጠምደው ይገኛሉ። ጅራፍ ራሱ ገርፎ ራሱ ጮሃል እንደሚባለው ግጭት ጠቃሚ የፈሃድ ቡድን ሚዲያዎችን ትላንት ዘመቻ አንድነት ሲያኮስሱ ከርመው ዛሬ ደግሞ ፈጁን ጨረሱን የሚመስሉ ጩኸት ማሰማታቸው አፈህድም ሆነ ግጭት ጠባቂ አመራሮቹና የህልውና ትግላችን የማይገዳቸው አካላት መሆናቸውን በአደባባይ ሳተውናል። ከዚህ ባሻገር በቀቢጸ ተስፋ ውስጥ የሚገኝ የፋህድ ቡድን ከትግሉ በተቃራኒ ዘረፋና እገታ ውስጥ በመግባት ማህበረሰብን በማሰቃቅና ነውረኛ ድርጊት ውስጥ ተጠምዶም ይገኛል። እንዲህ ያለው ድርጊት በህልውና ትግላችን ውስጥ በጥቁር ታሪክነቱ የምንከትበው ከመሆኑም የዘለለ ሊኖረው የሚችል ምንም አይነት ቁም ነገር እንደማይኖር መላው ህዝባችን እንዲገነዘብ እንወዳለን። ሶስተኛ በአጠቃላይ አንድ መሆናችን በአንድ እዝና ሰንሰለት መታገል ጅምር ስራዎቻችን ጋርዮሻዊ የአጽመ ርስቶቻችን ጥያቄዎቻችን የሚያሳድዱና የሚያማው አካል ከአማራ ህዝብ ታሪካዊ ጠላቶች እኩል የሚታይ መሆኑን በአጽንኦት መግለጽ እንወዳለን። ከላይ በቁጥር 1 እና 2 የጠቀስነውትን ጉዳዮች ለአማራ ህዝብ ጠላቶች በልሳንነት የምትታገሉ የሚዲያ አካላት፣ ፖለቲከኞች፣ የማህበረሰብ አንቂዎችና የሚዲያ ተንታኞች የታላቁ የአማራ ህዝብ ሰቆቃና መከራ ላይ እጃቸውንም አንደበታቸውንም እንድትሰበስቡ በታላቅ አክብሮት እናሳስባቸዋለን ብለዋል። ህልውናችን በተባበረ ክንዳችን ይቀጥላል በማለት የአማራ ፋኖ በወሎ ቤተ አማራ፣ አማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ የሰጡት መግለጫ። የችሎት መረጃ መጋቢት 29 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ጸረ ሽብር ችሎት በቀረቡ የህሊና እስረኞች ላይ ነውር ጌጡ የሆነው ችሎቱ ዛሬም ለብይን በቀጠረበት ችሎቱ የሰነድ ማስረጃ ተቀበሉኝ ማለቱ ተሰምቷል። በእነ ዮርዳኖስ አለሜ መዝገብ አንደኛ ዮርዳኖስ አለሜ፣ ሁለተኛ ዶክተር ሲሳይ አውግቸው፣ ሶስተኛ ጫና ያለው ዘየደ፣ አራተኛ ሀሊማ አህመድ፣ አምስተኛ ሳሙኤል ባዜ፣ ስድስተኛ አሸናፊ መለሰ፣ ሰባተኛ ረዳት ፕሮፌሰር ዳኛ አበበ፣ ስምንተኛ ዋና ኢንስፔክተር ፍርዱ ታፈረ፣ ዘጠነኛ ረዳት ኢንስፔክተር ትእዛዙ ይትባረክ፣ አስረኛ ዋና ሳጅን ጎረፈ ወጣት፣ 11ኛ ጥላዬ ይታየ። መዝገቡ ለዛሬ የተቀጠረው ከሳሹ አቃቢ ህግ ባቀረበው የሰነድና የሰው ምስክር ማስረጃ ላይ መርምሮ ብይን ለመስጠት የሆነ ቢሆን ከዚህ በፊት በክስ ማስረጃነት ያልተያዘን የሲዲ ማስረጃ በማስረጃነት ተቀበሉኝ ብሎ ከሳሽ አቃቢ ህግ ባቀረበው መሰረት ችሎቱ ስህተቱ የችሎቱ መሆኑን ተናግሮ የቀረበውን የሲዲ ማስረጃ ከ1 ዓመት ከ19 ቀን በኋላ ለተከሳሾች ሰጥቷል። መጋቢት 9 2017 ዓ.ም በነበረው ችሎት ብይኑን ለመጨረሻ አጭር ጊዜ በመጠየቅ ነበር ለመጋቢት 29 2017 የቀጠሩት። በተለመደ ፍርዱን የማዘግየት ተግባራቸው በሰጡት የሲዲ ማስረጃ አስተያየት አቅርቡ በማለት ለሚያዝያ 9 2017 ዓ.ም ተቀጥሯል። በነ ዶክተር ቴድሮስ ኃይለማርያም አንደኛ ዶክተር ቴድሮስ ኃይለማርያም፣ ሁለተኛ እስክንድር ሽፈራው፣ ሶስተኛ ህይወት አለማየሁ፣ አራተኛ ብርሃኑ ስለሺ መዝገቡ የተቀጠረው ለዋስትና ብያኔ ቢሆንም ለፍርድ አስሮ ማቆየትን እንደ አማራጭ የሚጠቀሙ ችሎቱ ዋስትናቸውን ከልክሏል። ፍርድ ቤቱ በሚዛኑ እየዳኘን ሳይሆን በሰይፉ እየቆረጠን ነው። ዶክተር ቴድሮስ ኃይለማርያም በዋስትና ጉዳይ ውሳኔ ለመስማት ፌዴራል ከፍተኛ ፍርድ ቤት የቀረቡት እነ ዶክተር ቴድሮስ ኃይለማርያም 4 ሰዎች ችሎቱ በዋስትና ጉዳይ ብቻ ከ5 በላይ ምክንያት የለሽ ቀጠሮ እየሰጠ ሲያንዛዛ ሰንብቶ በመጨረሻም የዋስትና ጥያቄያቸውን ውድቅ እንዲሆን ወስኗል። ዶክተር ቴድሮስ የችሎቱን ኢፍትሐዊነትና የክስ ሂደቱን በማስመልከት ፍርድ ቤቱ በሚዛኑ እየዳኘን ሳይሆን በሰይፉ እየቆረጠን ነው ሲሉም ተደምጠዋል።
ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደሞዝ እንዲሰበሰብ የሚያስገድደው አዋጅ ረቂቅ ጥያቄ ተነሳበት። ከ2 ሳምንት በፊት ለፓርላማ በቀረበው የኢትዮጵያ አደጋ ስጋት ስራ አመራር የአዋጅ ረቂቅ የተካተተውና ለአደጋ ስጋት ምላሽ የሚውል ገንዘብ ከግለሰቦች እንዲሰበሰብ የሚያዘው ድንጋጌ ጥያቄ ተነስቶበታል። የአደጋ ስጋት ስራ አመራር ኮሚሽን በበኩሉ ከሰራተኞች ደሞዝና ከግለሰቦች የሚጠየቀው መዋጮ መጠን ወደፊት ውይይት ከተካሄደበት በኋላ ሚኒስትሮች ምክር ቤት በሚወጣ ደንብ የሚወሰን መሆኑንም ገልጸዋል። ለዝርዝር እይታ ለፓርላማ ቋሚ ኮሚቴ የተመራው አዋጅ የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበሰቡ ያስገድዳል። ከሀገር ውስጥ የገቢ ምንጭ ለመሰብሰብ በአዋጁ ከተዘረዘሩ 15 አይነት አገልግሎት መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚለው ይገኝበታል። አዋጁ የተመራለት የፓርላማ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰኞ መጋቢት 29 2017 ባዘጋጀው የአስረጅና የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰበው ገቢ የግለሰቦች የመክፈል አቅም ያገናዘበ መሆኑን በተመለከተ ጥያቄ ቀርቦለታል። የብሔራዊ መረጃና ደህንነት አገልግሎት የህግ ዳይሬክተር አቶ አማረ ኢቲቻ ለአደጋ ስጋት ፈንድ ገቢ እንዲሰበሰብባቸው የሚጠበቁ አገልግሎቶች ካየን ወደ ግለሰቦች ነው የሚሄደው ብለዋል። ይህንን ሁሉ ግለሰቦች አፎርድ ማድረግ ይችላሉ ሲሉ ጠይቀዋል። ለሰዓቱ ያጠናቀርነውን ዘገባዎቻችንን በዚሁ አጠናቀናል። በሌላ ሰዓት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቻናላችን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትጠብቁን በአክብሮት ጋበዘን። በድጋሚ እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ ተመኘን።